እሺ እንግዲህ ከዚህ ቀጥሎ ያው ቤተ ክርስቲያናችን ወደዚህ የመጣው ሊቃውንት ሁሉ ግማሽ የዜማ ሰው አለ፣ ያቋቋም ሰው አለ፣ የቅኔ መምህራን አሉ። ሙያ በየዘርፉ ስለሆነ እንግዲህ ዜማ የሚያቀርብም ካለ ያቀርባል። እኔ ግን አንድ ዜማ እሞክራለሁ። እኔም የዜማው ነኝ ለማለት ከዜማውም አለሁ ለማለት ትንሽ እኔም ሙከራ አደርጋለሁ። ቀጥሎ ደግሞ ሌሎቹ ያደርጋሉ ማለት ነው። እኔ ከደብረ ዘይት አንድ እስመ ለዓለም ማለት እስመ ለዓለም ምህረቱ ብሎ ነቢዩ ዳዊት ምስጋናን ስለጀመረ እስመ ለዓለም ይሉታል እና የእስመ ለዓለም ምህረቱ ያለው የዳዊትንን ምስጋና ዛሬ ቅዱስ ያሬድ ከነቢያቱ ከሐዋርያቱ የመጣውንን የፈጣሪውን ምስጋና ነው እና ይዞ ነው የሚሄደው። ስለዚህ ለዛ ነው ትንሽ ድምፄ ያው ትንሽ እንዳስ ነው ያለችልኝና ደመናይታ ትንሽ ብታንኮራኩረውም ከይቅርታ ጋር እየጠየቅኩ እስመ ለዓለም ምህረቱ እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለሐዋርያት ኦኩኬ ኢያስቶክሙ ወንበሩ ድልዋኒክሙ ወአክብሩ ሰንበተ በጽድቅ እስመ ጽድቅ ታግዘክሙ ተፋቀሩ ጽፉቀ ምስለ ቢጽክሙ። እንግዲህ የመምህራንና የሐዋርያት እንግዲህ እኔ ሳይገባኝ በክርስቶስ እንደራሴነት ስለተቀመጥኩ ደቀ መዛሙርቱ ደግሞ ሳይገባቸው በታላላቆች ሐዋርያት ስም ስለተቀመጡ ዘይነብር ጊዜ ነው ደብረ ዘይት በደብረ ዘይት በሚኖርበት ጊዜ ጌታ ለሐዋርያት እንዲህ አላቸው፣ ኦኩኬ ኢያስቶክሙ እንዳያስቷችሁ ተጠንቀቁ አላቸው። የማቴዎስ ወንጌል ምዕራፍ 24 ነው ቅዱስ ያሬድ ይወስድ። አንዳንድ ጊዜ ደግሞ ገላት ድርሳናት የቤተ ክርስቲያን አገልግሎቶች ምናምኖች አያስፈልጉም ለሚሉ ሰዎች መልሳቸው ይሄ ነው። ቤተ ክርስቲያን የተቀበለችው ሁሉ በሙሉ ቤተ ክርስቲያን የምትገለገለው ስለሆነ ይሄ ተቀባይነት የለውም አለው የሚባል ቤተ ክርስቲያን እንደሌለ ጠቁሜ ማለት ፈልጋለሁ። ሌላው ወደ አሁን ልሄድ። ሃሌሉያ ከመንተ መብረቅ ዘይወፅእ እምጽባሕ ወያስተርኢ እስካር ከማሁ ምጽአቱ ለወልደ እግዚአብሔር ምስለ ኃይለ ሰማያት በንጥረ መባርቅ ከማሁ ምጽአቱ ለወልደ እግዚአብሔር ምስለ ኃይለ ሰማያት በንጥረ መባርቅ ከማሁ ምጽአቱ ለወልደ ምስለ ኃይል አብ መላእክት ወኩሎሙ ሊቃነ መላእክት
አዋቂ አቋቋም አዋቂ ሁሉ ድጓ አዋቂ ስላለ ነው። እየጠቆምኩ ነው፣ አሳይ እያልኩ ነው። ከማሁ ምጽአቶ ለወልደ እግዚአብሔር አክሊለ አክሊላት ይበርሶሙ ለሊቃውንት እየዋል እንግዲህ አሁን ለተነሳት ስለሆነ አሁን ማለት ሊቀ ጳጳሱ አሁን ነው የሚባሉ። አሁን ማለት የቀለም ራስ ማለት ነው። ስለዚህ የቀለሙ ሁሉ ራስ እንግዲህ አሁኑ በመጨረሻ ሊቃውንተ ቤተክርስቲያን ጧት መጥተው ስቡሕ ወውዱስ የሚለውን ምስጋና ክቡር ምስጉን የሚለውን ምስጋና መስግነው ቀጥለው መጨረሻ ላይ ታቦቱ ሲዞር አሁኑ ሲመጡ አሁን ይቃኛል ማለት ነው። ይሄ አሁን አቡኑ የምዕመናን ራስ እንደሆኑ የቀለሙ ሁሉ ራሱ ደግሞ አቡን ይባላል። ትልቅ ምስጋና ማለት ነውና እንግዲህ ይህን ይመስላል። በእኔ በኩል እችን ብያለሁ። ከዚህ በኋላ እንግዲህ ሊቃውንቱ ደግሞ የሚለውን ይበል።